ከ66 እስከ 2004 የነበሩ ታላላቅ ምዕራፎች የጎላው ጥያቄ የኢንስቲትዩሽን ጥያቄ ያለበት ነው። ሐጂ መሐመድ ሳኒ ሐቢብ በመጀመሪያ የኢትዮጵያ እስልምና ጉዳዮች ጠቅላይ ጉባኤ ብለው ሲያቋቁሙ እንዴት እናጠናክረዋለን አንዱ ጥያቄ ነው። የ66ቱም ሰልፍ ውጤት አንዱ ይሄ ነው ይሆን። የ87ቱን ጥያቄ የኢንስቲትዩሽን አለመኖር ምን ያህል እንደጎዳውና ያ እንደሚገባን ያ ልንቀባ አይገባም በእርስ በርስ ሽኩቻም ይሁን በመንግስት ግፊትም ይሁን ኢንስቲትዩሽናችን ፕሮፐር መስመር መያዝ ሲንገዋለል ከነበር አንዱ ጥያቄ ነው። የ2004 ጥያቄዎችም አንደኛው ይሄ ጥያቄ ነው። ሲንገዋለል ከነበሩ ቦልድ ሆኖ ከቀረቡ ጥያቄዎች አንደኛው የኢንስቲትዩሽን መኖር ነው። ይሄ የሙስሊሙን ልፋት አላህ Subhanahu Wa Ta'ala ሰምቶት ብልጥ የሆነው የለውጥ መንግስትም የሙስሊሙን ጥያቄ አንኳር አጽንኦት ሰጥቶት በማየት ከለውጥ የተቋደስ ነው አንዱ ትልቁ ስጦታ ትልቁ ጥያቄ የነበረው የኢንስቲትዩሽን ጥያቄ መጅሊሱ ከነበረበት ሁኔታ ይበልጥ እንዲጠናከር በለውጡ የተደረገ መጅሊሱ ያለውን የውስጥ ሽኩቻ ትቶ አንድ ጠንካራ ኢንስቲትዩሽን እንዲቋቋም ወንድም የሆነው የኢትዮጵያ ሙስሊም በአመለካከት ይሁን በቦታ ይሁን በተለያየ ምክንያት ተበታትኖ የነበረና በመሐከሉ የነበረውን ኺላፎች ችሎ አንድ ጥሩ ተቋም እንዲያቋቁም ምርጫ እንዲካሄድ እድል ሰጠ። በዛ ምርጫ ላይ ዑለማዎቻችን ኺላፉ በመሐከል ያለው የረህማ ነው። አንዱ ምን ይበልጥ ወይም አንደኛው እኔ ልቀማ ሳይሆን እኔ ይበልጥ ጥሩ አረጋለሁ እንደኔ ጥሩ የሚያደርግ የሚል የረህመት አመለካከቶችም ሌሎችም ተጨምሮ የኢንስቲትዩሽን ግንባታ ላይ ግን ተስማምተው ዑለማ አንድ ሰነድ አዘጋጅቶ ኢትዮጵያ እስልምና ጉዳዮች ደግሞ የሚተዳደርበት መተዳደሪያ ደንብ ቀርጾ በዚህ ብንመርጥ በዚህ ብንመራ ብሎ አንድ ሐሳብ አቀረቡ። እንግዲህ መጅሊስ የኢትዮጵያ ሙስሊሞች መሪ ድርጅት ነው። ባለፉት ዘመናት ከ2010 በኋላ የመጣው መጅሊስን ብንወስድ ውስጣዊ ችግሮች የነበሩበት እና የውስጥ ሽኩቻ ያለፈበት መጅሊስ ነው። መጅሊስ የኢትዮጵያ ሙስሊሞች መሪ ድርጅት ነው። መሪ ድርጅት ስንል ሙስሊሞችን መካደም ነው፣ ሌላ ዓላማ የለውም። ስለዚህ ኺድሚያው ደግሞ የሙስሊሞችን መብት ማስከበር አንግል አለው። የተለያዩ የሚደርሱ ተማሪዎች ላይ፣ ወጣቶች ላይ፣ መስጊዶች ላይ፣ ተቋሞቻችን ላይ የሚደርሱ ጥቃቶችን መመከት በፖለቲካዊ መንገድም ይሁን መብት በማስከበር ትግል መንገድም ይሁን በህጋዊ መንገድም ይሁን መንግስት ጋር በመነጋገርም በሁሉም መንገድ ያ አለበት። ሁለተኛ የኢትዮጵያ ሙስሊሞች ላይ ልማት መንፈሳዊ ኢኮኖሚያዊና ሀገራዊ ተሳትፎ ላይ የተሻለ ልማት እንዲኖረው ማድረግ ነው። ከዛም አልፎ ሙስሊሞች መካከል አንድነት መከባበርና ለሁሉም ሙስሊም አባት ከለላ ጥላ ሆኖ የሚያገለግል መጅሊስ መሆን ነው። መጅሊስ እስካሁን ይህን ለመሆን አልታደለም። እስከዛሬ ድረስ ያለው መጅሊስ በአንድም ይሁን በሌላ አቅጣጫ አንደኛው አንግል የሆነ ነገር ቢያሟላ ብዙውን አንግል የመዘንጋት ሂደቶች አሉ። ስለዚህ ካሁን በኋላ የሚመረጠው መጅሊስ እንደኔ ማሟላት አለባቸው ብዬ ከማስባቸው ነገሮች አንዱ መጅሊስ የአቂዳ ወይም የመንሃጅ ጸቦታ መሆን የለበትም። የአገልግሎት ተቋም ነው፣ የሰርቪስ ተቋም ነው። የሃይማኖታዊ ኢሚዲየት ሴንተሮቹ መስጂዶች ናቸው። መስጂድን እንዴት ስሙዝሊ ማኔጅ ላድርግ የሚል አሰራር ደንብና መመሪያ በማውጣት መስጂዶች ከጸብና ከግብግብ ቦታ ነፃ እንዲሆኑ ማድረግ ነው። ከዛ በላይ ያለው ከመስጊድ በላይ ያለው ሁሉም መዋቅር የሙስሊሞችን ጥያቄ በመመለስ መብትን በማስከበር እንጂ ግለሰቦች የራሳቸውን ጥቅም ለማስከበር እንደዚሁም ደግሞ መሪ መሆን ይፈልጋሉ። አንዳንድ ሰዎች መስራት ደግሞ አይችሉም ወይም አይፈልጉም። በዚህ መሃል ነው ሙስሊሞች ያለውና የተከማቸ የብዙ ዘመናት የቤት ስራ አለ። ስለዚህ ካሁን በኋላ ሱፊ ሰለፊ፣ አሽዓሪ ሰለፊ ኦር እገሌ እየተባለ ስም እየተሰጠ ጸብ የሚደረግበት ሳይሆን መጅሊስ ላይ መሪ የሆነ ሰው ሙስሊሞችን ሁሉ ሀጅም ለማድረግ ይፈልጉ ኡምራም ጉዳይ ይሁን በመብት ጉዳይ ይሁን ለሁሉም ሙስሊሞች አባት ከለላ ሆኖ ከግብግብና ጸብ ሜዳ መራቅ አለበት። ይሄን ለማድረግ ከየትኛውም አስተሳሰብ ያለው ሰው ቦታው ላይ የመጣ ሰው አንድም በአላህ ዘንድ አማና ነው ቦታው ላይ መቀመጥ የሚችል ሆኖ መገኘት ግዴታው ነው። የማይችል ከሆነ እንዲሁ ቦታውን ለመያዝ የሚደረገው ነገር ነገ በሱ በኩል ክፍተትና ጉድለት ሲመጣ ተጠያቂነትም ይመጣበታል።
አንዳንዱ ምርጫ አያስፈልግም ይላል። ያለው ባለው መልክ መቀጠል አለበት ይላል። አካታችነት እኮ አለ። እስካሁን ድረስ ያልገቡት መግባት አለባቸው። ስለዚህ ምርጫ የግዴታ ነው። ቤቱን ይመራው የነበረው ስራ አልሰራም እያል ዛሬም ስራ ለማይሰራ ሰው ስልጣኑን ከማስረከብ ብቃት ያላቸው ሰዎች ተመርጠው ከዑለማዎችም ከምሁራንም ወጣቱም ሴቱም ባለሀብቱም ወይም የስራ ማህበረሰቡም ተሳትፎበት ምንድነው የሚፈልገው ምን አይነት አገልግሎት ነው የሚፈልገው የሚባለውን ነገር ጠይቀን ተግባራዊ ለማአቅደን ዝም ብለህ ጠዋት ፀሐይ ስትወጣ ሄደ መሬት ይዘህ ቤት መስጊድ መገንባት ሳይሆን በስርዓት ስንት መስጊድ ያስፈልገናል፣ በየቀበሌው እንዴት መሆን አለበት፣ የት አካባቢ ነው የሌለው፣ ማነው ፈቃጁ ሄደን የምንጠይቅ በስርዓት ጠይቀን በቅደም ተከተል እያገኘን የምንሰራበት ሁኔታ። በሁለተኛ ደረጃ ልጆቻችን ምንም ሳያውቁ ነው መደበኛ ፍርድ ቤት ትምህርት ቤት የሚሄዱት። እንግዲህ ሙስሊምነቱን ሳያውቅ በሌላው አካባቢ በሚያድግበት ጊዜ ሌሎች የተደራጁ ኃይሎች በተለያየ ሰበካ ልጆቻችንን እንዳይነጥቁን መሰረታዊ የሆነ የዲን ትምህርት ገና በኤሌመንተሪ እያሉ በትርፍ ሰዓት እየተማሩ ማንነታቸውን እንዲያውቁ የሚያደርጉ ዑለማዎችን አፍርቶ በየመስጊዱ መድቦ ማስተማር እንዲጀምሩ ማድረግ ይጠበቅብናል። ሌላው እንደምታውቁት በሀገራችን ላይ ኤንጂኦዎች በብዛት አሉ። አብዛኛዎቹ ኤንጂኦዎች ደግሞ መንፈሳዊ ተልእኮ ይዞ የሚመጡ ናቸው። እንግዲህ አባት ይሞታል፣ እናት አትሰራም፣ ልጆች ይራባሉ። እነዚህ የቲሞችን እየፈለጉ ምግብ እየሰጡ ምን እያቀረቡ ልብስ እየሰጡ እናስተምራለን ብለው ወስደው ከሃይማኖታቸው እየራቁ እንዲሄዱ የሚያደርጉበት ሁኔታ በብዛት ስለታየ የቲሞቻችንን በጋራ እንዴት እናሳድጋቸው የሚለው ሌላው ጥያቄያችን። ቀጥሎ አባቶቻችን ለሀገር ብዙ የለፉ በተለይ ዑለማዎች በያለበት ችግር ላይ ነው ያሉት። እነዚህ ችግር ሲያረጁ በተለይ የሚጦራቸው የላቸው። እንዴት አድርገን ለነሱስ ምቹ የመጦሪያ ሁኔታ እናመቻችላቸዋለን የሚባለውን ነገር ማወቅ አለብን። ልጆቻችን በነበረው ሁኔታ ተማሪ ሆኖ ግራጁዌት ያደርጋል፣ ስራ አያገኝም። ለራሱ ስራ እንዲፈጥር ሲባል ደግሞ አደራጅቶ ወደ ስራ እንዲገባ የሚያደርገው ኃይል የለውም። እንዴት አድርገን ነው እነዚህ ልንረዳቸው የምንችለው? ያልተማረው ደግሞ ተምሮ የወጣው ያለ ስራ ሲቀመጥ ሲያይ ወደ ትምህርት ቤት የሚሄደው ቁጥሩ እያነሰ የሚመጣበት ሁኔታ አለ። ለሀገር ልማት አንዱ አካባቢ ጎልብቶ አድጎ በሌላው አካባቢ ደግሞ ደካማ ሆኖ ሀገርን በጋራ መገንባት አይቻልም። እንግዲህ ብዙ ጊዜ ስንነጋገር የሙስሊሙ ቁጥር በጣም ብዛት አለው ይላል ኢትዮጵያ ውስጥ። ለሀገር ልማት ካልተገራና ካልተስተካከለና በደንብ ካልተደራጀና ካልወጣ እንዴት ሀገር ማልማት ይቻላል? እነዚህ ነገሮች ሁሉ ኃላፊነት ስላሉ ወደፊት የሚቋቋመው መጅልስ ለዚህ መፍትሄ ለመስጠት የሚችል መጅልስ መሆን አለበት። ቃል በገባው መሰረት የአሁኑ መጅልስ ጊዜ ደርሰዋል። ካሁን በኋላ በሹመት ሳይሆን በምርጫ መሆን አለበት በሚል አሁን ቅድም የጠቃቀስኳቸው መደላደል የተፈጠረው በአዲሱ መስጂድ ስለሆነ እግረ መንገዴን አሁን ያሉትን በሼህ ሀጂ የሚመራውን መጅልስ ይህንን መደላደል በመፍጠሩ ማመስገን እወዳለሁ። ምርጫ በዋነኝነት ያስፈለገበት ምክንያት ህዝቡን ተሳትፎ፣ ተአማኒነት፣ የተቋሙ ባለቤትነትን በዚህ መልኩ ነው ህዝቡ የሚያረጋግጠው። ይወክለኛል ብሎ የሚያስበውን ሰው ከመስጂድ፣ ወረዳ፣ ዞን፣ ክልል በዚህ አይነት መልኩ ህዝቡ ምርጫ በሚያካሄድበት ሰዓት ላይ ተቋሙ የኔ ነው፣ ተሳትፌበታለሁ፣ እጄን አውጥቼ ድምጼን ሰጥቼዋለሁ ብሎ እንዲል ያደርጋል ማለት ነው። እስካሁን እኮ የመጣንበት እኮ ህዝባዊ ምርጫ አልተካሄደም። ከለውጡ በኋላም ቢሆን በእነዚህ ባለፉት 6-7 ዓመታት የተለያዩ ውጣ ውረዶች ውስጥ ሲያልፍ የመጣ
ጊዜያዊ የሽግግር መጅሊስ ነበር ይሄንን ይዞት እዚህ ያደረሰው። ስለዚህ አሁን ቋሚ የሆነ ተቋሙን የሚመጥን በሆነ ዓመታት ኢንተርቫል መካከል ወይም ክፍተት ውስጥ የሚካሄድ ምርጫ መኖር መቻል አለበት። ያ ምርጫ ምንድነው የሚያደርገው? አቅም ያላቸው ሰዎችን ወደ መጅሊስ ያመጣል፣ ማህበረሰቡ እንዲሳተፍ ያደርጋል፣ ተገለልን የሚሉ አካላትን እንዲሳተፉበት ያደርጋል፣ አቅም ያላቸው ሰዎች እንዲመጡ ያደርጋል፣ ተአማኒነቱን ከፍ ያደርጋል። ስለዚህ መጅሊሱ እስካሁን ከመጣው ሂደት ወደ ሌላኛው ምዕራፍ ከፍ ወዳለ ምዕራፍ እንዲሸጋገር ያደርገዋል ማለት ነው። ስለዚህ ተቋሙ በአዋጅ ነው የተቋቋመው። በአዋጅ የተቋቋመን ተቋም የተወሰኑ አካላት ተሰብስቦ ለኤንጂኦ አባላት ተሰብስቦ በፍርማንትን እንደሚያደርጉት አይነት ነገር ሊሆን አይችልም ማለት ነው። ስለዚህ በአዋጅ የተቋቋመ ተቋም እሱን የሚመጥነው ምርጫ ከታች ጀምሮ እስከ ላይ ድረስ አካሂዶ የተለያዩ አቅም ያላቸው ይህንን ተቋም ሊመሩ የሚችሉ ሰዎች የሚመጡበት መንገድ ስለሆነ ነው ምርጫ ያስፈልገው ማለት ነው። ለተቋም ግንባታ በጣም ትልቅ አስተዋጽኦ አለው። እኔ የሚመስለኝ ህዝቡ በፊት እኔ አልመረጥኩም፣ ተቋሚ አይደለም፣ አልወከልኩም ያለ ብዙ ክሶችና አለመግባባት ብዙ ክፍፍል ስለነበረ አሁን መርጦ ህዝቡን ራሴ ነው መረጥኳቸው ራስን አስቀመጥኳቸው ብሎ ስለሚያምን ለተቋሙ ቀጣይ ወደፊት ግንባታ በጣም ትልቅ አስተዋጽኦ አለው ብዬ ነው የማምነው። ተቋም ግንባታ በጣም ብዙ ጥቅሞች አሉ። ያንን አንድ ግለሰብ እንደ ግለሰብ የሚያደርገውና ሁለት ግለሰቦች ኢቭን በግለሰብ ደረጃ ማለት ነው ሁለት ግለሰቦች ተመሳሳይ ኢንተረስት ያላቸው ግለሰቦች ወደ አንድ ሲመጡና አንድ ግለሰብ ደግሞ የራሱን ኢንተረስት ብቻ ይዞ ሲመጣ የመስተናገድ መብቱ እኩል አይደለም። ግሩፕ ኢንተረስት ይቀድማል። ስለዚህ ትልቅ የሆነ ኢንስቲትዩሽን ከገነባን በኋላ ተቋም ማለት ከሁለት ግለሰቦች ጀምሮ እስከ ሀገር ደረጃ ያለ ተቋም ስለሆነ ይሄ ደግሞ ከፍ ብሎ የሀገር ተቋም ነው። ስለዚህ ተቋም መገንባት አንደኛ ለአንድነት ይጠቅማል፣ ሁለተኛ ለሀገር እድገት ይጠቅማል፣ ሶስተኛ ደግሞ ለልማት ይጠቅማል። ተዘርዝሮ የማያልቁ ዘርፈ ብዙ ጠቀሜታዎች አሉ። ከምንም በላይ ደግሞ ተቋም ኮሚኒኬሽንን በጣም ቀለል ያደርጋል። በተቋም የሚደረግ ኮሚኒኬሽን እና በግለሰቦች የሚደረግ ኮሚኒኬሽን እኩል አይደለም። ስለዚህ መስጂዶቻችን እንዲታደሱ፣ እንዲስፋፉ፣ እኛን እንዲመስሉ፣ መድረሳዎችን ዘመናዊ መድረሳዎችን እንዲኖሩ፣ ኢንተርናሽናሊ ኮሚኒኬት ማድረግ እንዲችሉ ይሄ ተቋም ጠንካራ ተቋም ከሆነ ለሀገር ምሳሌ በመሆን ራሳችን ማሳደግ የምንችል ከሌሎች ሀገራት ጋርም ደግሞ ተወዳዳሪ እንድንሆን ያደርገናል። ተቋም ሳይኖር መወዳደር እንችልም። ተቋም ሳይኖር ምንም ነገር መንቀሳቀስ አንችልም ማለት ነው። ስለዚህ ይሄ ተቋም በቃ በጣም ደስ የሚል ጅማሬ ነው ያለው፣ ግን ጠንካራና ተወዳዳሪ ለአፍሪካም ምሳሌ ሊሆን የሚችል ተቋም ማድረጉ የኛ ኃላፊነት ነው። በዚህ ተቋም ላይ ውስጥ የተማሩ ሰዎች መካተት መቻል አለባቸው። ያላቸውን ሙያ ማበርከት መቻል አለባቸው። ቁጭት ሊኖራቸው ይገባል። ስለዚህ ሁሉም ዘርፍ ኢትዮጵያ ውስጥ ሙስሊሞች የማይገቡበት ወይም ደግሞ ያልገቡበት ተቋም የለም። ከግለሰብ ድርጅት ጀምሮ እስከ ኤንጂኦ ድረስ ማለት ነው። ስለዚህ ያንን ልምድ ወደዚህኛው ተቋም በማምጣት ይሄንን ድርጅት ከፍ ያለ ደረጃ እንዲኖረው ማድረግ የኛ ድርሻ ነው ማለት ነው። ገንዘብ ያለው በገንዘቡ፣ እውቀት ያለው በእውቀቱ አንድ ላይ ስንመጣ just we make great institution ይሄ ነውና የተቋም ፋይዳ በጣም ዘርፈ ብዙ ነው እና ተዘርዝሮ የማያልቅ ነው። ይሄንን ሊል የሚችል ተቋም ቀላል ተቋም አይደለም። ለአንድ ሙስሊም
በተለይ ለኛ ለኢትዮጵያውያን ሙስሊሞች የሚኖረው ጠቀሜታ ዘርፈ ብዙ ነው ማለት ይቻላል። ተቋሙ ነበረን አልহামዱሊላህ አሁን በ1207 2012 በአዋጅ ከተቋቋመ በኋላ የትልቅ እንትን ነው እንደምታ ነው። ስለዚህ ይሄ ከላይ ያለን እስከታች መስጂድ የምንቋቋመው ሰዎች ይሄ አደራ ይሄ አማና ትልቅ ነውና ይሄ አማናችን ኢንሻአላህ በማለት በሚፈለገው መንገድ ማካሄድ አለብን። ተቋሙ ጠንካራ ተቋም ጽኑ ተቋም ማምጣት አለብን። በጣም ከፍተኛ ጥቅም አለው። አንደኛ ኢማናችን ወይ ደግሞ ዲናችን እንዲጠናከር ያደርጋል። ሁለተኛ ደግሞ ሰላምን ያስገኛል። ጠንካራ አመራር ትክክለኛ ፍትሃዊ የሆነ አመራርና ጥንካሬ ያላቸው ተቋም ላይ ከመጡ ተቋሙ ግንባታ በጣም ይጠናከራል። የተቋሙ መገንባትና መጠናከር ደግሞ ለሰላሙም ሆነ ለሀገራችን ልማት ለማንኛውም ሁሉ ጥንካሬ ይሰጠዋል። ሙስሊም ማህበረሰብ ማለት ቀላል አይደለም። ከሌሎች እምነቶች ጋርም እያንዳንዱ እምነት እንደዚህ ጠንከር ያሉ እምነታችን መቼ የሚለው ጥሩ እንጂ መጥፎ ስራ አይልም። ሪሊ በእውነት መናገር ከሆነ እንደ እምነቱ ህግና መመሪያ ብንሄድ ብዙ ችግሮች አይከሰቱም። ያን የሚያደርጉ እውቀት ያላቸውን ሰዎች ወደዚህ ብናመጣ ቆንጆ የሆነ አገር ግንባታ እናደርጋለን የሚል ጭምር ነው ያለኝ። ለህዝብ ሙስሊሙ ማስተላለፍ የሚፈልገው መልእክት ቢኖር ህዝብ ሙስሊሙ ከ50 60 ዓመታት በላይ ሲጠይቀው የነበረ በተዋረድ ሲጠይቀው የነበረ ጥያቄዎቹ ለአንድና ለመጨረሻ ጊዜ አስፈላጊውን ምላሽ እንዲያገኝ ህዝብ ሙስሊሙ የነጻና ገለልተኛ የሆነ ምርጫ በራሱ የፈለገውን የራሱን ልጆች ማን ይሻለኛል ማን ይመራኛል የተሻለውን ከህዝቡ የተሻለውን በዕልምም በእውቀትም በሁሉም ደረጃ የተሻለውን ለመምረጥ አሁን ያለው እድል አማጦ እንዲጠቀም መጠቀም አለበት የሚል መልእክት አስተላልፋለሁ። በተለይ የአፋር ክልል የአፋር ህዝብ ይህንን ታሪካዊ ምርጫ በንቃት እንዲሳተፍና ሁሉም ከ18 ዓመት በላይ የሆነ ሁሉ ሴቱም ወንዱም ዓሊምም ምሁርም ሳይል ሁሉም በንቃት እንዲሳተፍ መልእክቴን አስተላልፋለሁ።